እዛው ላይ ያለሁበት ነው ያልኩህ ነው እኔ እንዴት ምሻና ተሳናስጭ እንዲሶራ መስከት ያልችል በጣም ሰውነት ይቆስል ነው የሚለው ጣል ሲያደርገው ጅንስ ሱሪ ነበር ያለበስኩት እንዴት ሙታለት ነው የሆነው ወደቀ ከላይ ተላይ ሱሪው እኔ አለቅስ ነበር ማለቅስ ብቻ ነው ተኝቻለሁ አልጋው ላይ ልጅና ያውና እንደዛ አይቸው እሱ እንዲያረብብኝ ብቻ ነበር ሐሳቤ እሱና ያውና ማለቅስ ብቻ ነው ሲወጣ ምን አላፈና ፍንህ ብትመታጭዎች ብንኮባከህ አሉ ይሄን ያክል ነበር ብርሽን ሰጥቶሽ አላይ ደውሎ ስልክ መኪና ላይ አስተውሳው ሚሻወር ላይ ነበርኩና አሁን አልኩት በይታኝ ተስበ የነበረው ከፋ ያለኝ ኤዲሽ ገመዱ በሱ ከሚገባ በላይ ነበር ይበደበኝ አቅደን እስከምስት ብድጋርጎ እሱ ይገራታል ያችን ተረሰው ማለት ነው ቀጥ ብሎ አይኝም ልክ እንዴት ለሰው አጎንብሶ ይበራዋል አልቀሳለሁኝ እሱ እንደዛ ቢሆን ያልቀሳለሁ የሳንጆ ሰዓት ማለት ነው ያኔ እንደዚህ ይዞታል ጨርሰሻለሁ ነበር የሚለኝ ካልወረደ ልጁ ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ ዛሬም እንደተለመደው በዚሁ በስደት ታሪክ ጉዳይ ላይ አንድ አዲስ እንግዳ ይዤላችሁ ቀርቤያለሁ ይህ ፕሮግራም የሚተላለፍላችሁ ከሳውዲ አረቢያ ከመካ ከተማ ይሆናል በመካ ከተማ የምናደርገውን ኢንተርቪው ከታሪካችን እንዲሁም ከባል ታሪካችን ጋር የምናደርገውን ቆይታ እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ በትህትና ጠይቃለሁ እንደ ሁሉ ጊዜም ይህንን አስተማሪ የሆኑ ጉዳዮችን ለሌሎች በማጋራት ሼር በማድረግ እንዲሁም ላይክ በማድረግ ጀምሩ እንዲሁም እንዲህ አይነት ታሪኮችና ሌሎች መሰል የኢንተርቴይንመንት ጉዳዮችን ሰብስክራይብ በማድረግ ተከታተሉ ወደ እንግዳችን እናመራለን እንኳን ደህና መጣሽ እንኳን ደህና ቆይ እሺ እንተዋወቅ ማን ልበል ስምሽን ስሜ ሀዲያ ዩሱፍ ባላለው ሀዲያ ዩሱፍ እንግዲህ ያው የምንገኘው በሳውዲ አረቢያ መካ ከተማ ነው በመጀመሪያ ደረጃ የስደት ቆይታሽ ምን ይመስላል ምን ያህል ጊዜ ሆነሽ በሳውዲ አረቢያ ሳውዲ አረቢያ ከመጣሁኝ የመጣሁት በ2004 ኦኬ ወደ 13ኛ ዓመትሽ ነው በትክክል ኦኬ እንዴት ነው ይሄን 13 ዓመታት በምን አይነት ሁኔታ ነው እያሳለፍሽ የምትገኘው ያኔ መጀመሪያ ስመጣ ህጋዊ ነኝ ኦኬ በህጋዊ ነው የመጣሁት እሺ የመጣሁበት ሴትዮ ሌላ ሰራተኛ ነበራት በሰዓቱ ኦኬ ያቺኛዋ ለተሳፈረበት ስትል እኔ መጣሁ ኦኬ እኔ በመጣሁኝ በ3ኛው ወሬ ያቺኛዋ ደግሞ ተመልሳ ስትመጣ ከዛ ቤት ሸጠችኝ ማለት ነው ወጣሁ ወደ ሌላ ቦታ እሺ እዛ ተሸጥኩበት ቦታ ላይ ያው 2 አመት ሰርቻለሁ ከዛ በኋላ እንግዲህ ያው ወደ መጥፋቱ እሺ በፍቼ ያስታውን ድረሳለሁ ከዛ በኋላ እንግዲህ ህይወትን እየገፋሽ ምን ፈተናዎች ገጠሙሽ ምን አስደሳች ነገር ነበረው ምናልባት እንግዲህ ከሀገር ስትወጪ የዛሬ 13 አመት ወደ ኋላ ልመልስሽ እንዴት ነበር አወጣጥሽ ታገር ስለወጣ ያሰብኩት መጀመሪያ ሲመጡ ሳይ ሰዎች እዛ ሀገር ሲመጣ ሳይ መጣሁ ኦኬ ግን መጣጥ ምን ነበር 5 አመት የፓስፖርቱን ህግ ጨርሼ ለመመለስ ኦኬ ነበር ከዛ ግን ጠለብታ ደግሞ ስመጣ የጠበቀ ሌላ ታሪክ ስለሆነ 2 አመት ብቻ ህጋዊን ጨርሼ ለመመለስ ነበር ኦኬ ግን አላህ አላለም ከዛም ጠፋሁ እያልኩ እስካሁን ዝድርስ እንግዲህ ዛገር ላይ የሰው ልጅ የሚመጣበት አላማ አለው አንቺ ስትነሺ የሆነ አላማ አንግበሽ ነውና ምን ነበር ወደዛ ሀገር እንድትመጪ ያነሳሳሽ መጀመሪያ ስመጣ ያው ሲመጣ አይችነው ቢያለው ቢሆንም ግን የምታስበው ነገር አለ በውስጥ ያ ደግሞ ቤተሰቦች ተሻለ ሁኔታ ላይ ማኖር ብቻ ነበር ያ ዋናው አላማ ለራሴ ግቢያ ነበር እዚህ ስመጣ ደግሞ ከዛ ባሻገር ሌላ ነገር ይጠብቃል እያደግም ስትሄድ የደረሽ ስትሄጂ የማሽ ስትሄጂ ያኔ ሌላ ሐሳብ አዲስ ሐሳብ እየመጣለ ስትሄድ ራሴ ማድረግ ትፈልጋለህ ኦኬ ከቤተሰብ ባሻገር ግን ትነሳ አላማዬ እናቴ ለጋ ነበር ለእናቴ በቃ ምን ነው ቀይሬ መኖር ምናምን ነበር ኦኬ ያው ባጭሩ ተሳክቶልኛል ተሳክቶልሻል አሳክተሻል እሱን ባጭሩም ቢሆን አው ገጠር ናቸው ቢሆን እሺ ከዛ በኋላስ ያሉ ህይወቶችሽ ምን ይመስላሉ በተለይ ያጫወትሽኝ የነገርሽኝ ታሪክ የትዳር ታሪኮች አሉና እዚህ ሀገር በመጣሽ በስንተኛ ዓመትሽ ወደ ትዳሩ ዓለም ተቀላቀልሽ እዚህ በመጣሁ በ3 አመት ናስጨ ከኢትዮጵያ በመጣሽ በ3ኛ ዓመትሽ ወደ ትዳሩ ዓለም መጣሽ 3 አመት 3 ተኩል እንደዛ አካባቢ ኦኬ ወይም ደግሞ ከጠፋሽ በኋላ አመት ቆይተሽ ማለት ነው እንደዛ እንዴት ልትቀላቀል ይቻልሽ ወደ ትዳር
ስለ እኔ ፈልጌው ምናምን ነገር ሳይሆን አትደውልልኝ አይባልም በዛ መሃል ላይ ዝም ታወራለህ ከወንዶች ጋር ተተያዩ ወንዶች ጋር ከዛ በኋላ ከዛ ፍቅር እያለ ይመጣል እንዴት ነበር እንዴት ተጀመረ እስቲ እንደው የፍቅር ታሪኩን በደንብ አድርገሽ እንደው ዘርዘር አድርገሽ በነገራችን ላይ ይሄ የመጣሁበት ታሪኩ ዋናው የትዳሩ ታሪክ እንዳለ ሆኖ መጀመሪያም ትዳር ነበርኝ የት መጀመሪያ እኔ ከተጠፋው በዛ ሀገር በመጣ በ3 አመት ያገባው ያልኩህ ሌላ ሰው ነበር ያገባው ሌላ ትዳር ነበር እሺ ያጋ ቢያንስ አመት አይሆንም ከዛ ጋር ወጥቼ እንደገና መልሼ ደግሞ ወደዛ ኦኬ በምን ምክንያት ወጣሽ እዛ ጋር ምንም ምክንያት የለኝም የሚገርም ብቻ ዝም ብለን ከተጋባን በኋላ ብዙዎች ነው የወጣው ያመራሲዎች ማለት ነው ምን ያህል አወጣሽ ቢያንስ በኔ እጅ 9 ሺህ ሪያል ጠፍቷል 9 ሺህ ሪያል ለሰርግ ሰርገሽ በደንብ ደግሰሽ ቤት ነው ግን እኔ ብዙ ነገር ይወጣው አብዛኛው እዛ ሀገር ያሉ ሴቶች ሲጋቡ ሰርግ ሲያደርጉ ወጪ የሚወጡት ሴቶች ናቸው ይሄ የሚሆነው ለምንድን ነው ማለት ነው ሆነ ሴቶቹን እንኳን ባለኩልም ራሴ ነው ከየምናገረው ነገር ምንድነው የሆነ ወይ ልጅነት ወይ ጅልነት የሚለው ነገር በቂ ነው ከሁለት አንዱ ነው እንጂ ራስን ገንዘብ አጥፈታህ ወንዲ ማግባት ማለት እኔ አሁን በዚህ ሰዓት አርግ ብትለኝ አላረገው እንዴውም ለሰው መከራለሁ እንጂ ኦኬ እስቲ ምከሪያቸው ሌላውን ሐሳብ ሰናነሳ ምን መሰለህ አንድ ወንድ ሊያገባ ሲዘጋጅ መጀመሪያ ራሱን መቻል አለበት ራሱን ያልቻለ ወንድ እኔ አታግቡ ነው ማለት ይሄ እንዲህ እንዳለ ወደ ትዳሩ ገባሽ 9000 ሪያል ወጪ አውጥተሽ ፈራሽ ምናልሽ ትዳሩን ለምን በተንሽው ከዛ የሚገርም በወሩ ነው የወጣሁት በወሩ ማለት 15 ቀን እጃዛ ተቀምጠን ኦኬ ከዛ እኔ ተወሰነ ጊዜ ተቀምጬ ያው ስራ ሄድኩኝ በድጋሚ መጣ 5 ቀን አደረ ከዛ በኋላ የለም ለምን ያኔ خلاص ያለህ ሙሳኔ ነው እኔ የምፈልገው አይነት ሰው አልነበረም ሰውዬው በሰዓቱ እኔ ያኔ ወዲ ዲው እንዲመጣልኝ ይፈልጋለሁ እሱ ብላ ተላዩ ሙዚቃዎችን ሸሻ ምናምን ነገር ያርግ ነበር በሰዓቱ ኦኬ በዛ ምክንያት መምከር ነበረብኝ ማክሬ ማስተካከል ነበረብኝ ያን ሰውዬ ግን እኔ በሚችለው አቅም ግን የመረኩት የዛን ሰዓት ምንድነው ፍቺ ፍታኝ አልኩት እሱም እኔ አላገተረኝ ኦኬ አላስከፈለሽም አይደለም ተላየን በዛው እሺ ከዛ በኋላ ህይወት ይቀጥላል ምን ተፈጠረ ከዛ ያው ከሱ ጋር በተለያየ ድጋሚ በልክ 3 ወሬን ኢዳንሳው ጨርስ የኛው ሰውዬ መጣው ነው ዋናው ባለ ታሪኩ እንዴት ይዳሳጨርሽ ሊመጣ ቻለ በስልክ ነበር ምናወራው የሰው ይዳይዘሽ እሺ ና ኢዳና ጨረስኩም እስከምጨርስ እንዲጠብቀኝ ነገርኩት ኦኬ በጨረስኩ ሰዓት ግን አንድ ነገር እሱ ጋር ሳትፋቱ ወሬ ነበራችሁ የለን ላው እና እንዴት ሊመጣ ቻለ በዚህ ፍጥነት አንቺ ከጓደኛ ናት ያመጣችው እሱ ከዛ አንድ ወጥ እየተባለ ያው ወዲያው ነው ኒካ የደረሰው ብዙም አወራ ኦኬ ኢዳሽ እንደጨረሽ ወደ ኒካ ምን ያህል ጊዜ ቆየሽ 5-6 ቀን 5-6 ቀን ከዛ ኒካው ታሰረ ከዛ ያው አንዲ 2 ወር ሆነ በኒካ ቆየን ተቀሪባን ወዲ መገናኘቱ መጣ ኦኬ ኒካ ካረጋችሁ በ2 ወር ተገናኛችሁ ተቀሪባን 2 ወር 3 ወር ሙሉ እርግጠኛ አይደለም ከዛ በኋላ ስታገኙ ምን አይነት ስሜት ነበረሽ ምክንያቱም እንግዲህ ከሌላ ባል ወጥተሽ ነው ወደ ሁለተኛ ወይም ደግሞ አሁን ወደ አገባሹ ባልሽ የመጣሽ ምን ተሰማሽ ይሄንንም መጀመሪያ ላይ ተፈጥሯል የራስ በራስ ተፈጥረን የመጣሁት ከዛም ደግሞ ሳለም ማር ድጋሚ ሰውዬ በስልክ ነው ያወራሁት ብያለሁ አይደል በስልክ አወራነው በስልኩም ያወራይ ሰውና በአካል ስንገናኝ እንዴ አይገናኝም ኦኬ ግራና ቀኝ ነው በስልክ ሌላ ነው በስልክ ለሴት ልጅ በጣም ክብር እንዲያለው ነው የሚያወራኝ ትዳር ጣሞት ወይ ደግሞ በቃ ሴት የሚፈልጋት ነው አይነት ሴት እንዲያጣና እኔ የሚፈልገኝ አይነት ሴት እንደሆንኩ ምናምን ብዙ ነገር ብሎኝ ነበር በስልክ ያው ፎቶ ተላልከን ነው ፎቶ ተላልካችሁ አይዋ መጀመሪያ በአካል አልተገናኛችሁ አልተገናኘንም በስልክ ነው በስልክ ተዋወቃችሁ በስልክ ጨረሳችሁ በስልክ ንካሰራ በስልክ ንካሰራ እሺ ከዛስ ከዛ ያው እኔ ፍቅር የሚባል ነገር አልያዘኝም ግን ምንድን ነበር የሚሉኝ በዙሪያ ያሉ ሰዎች ተተጋባሽ በኋላ ፍቅር ይመጣል በተለይ ስወልጅ ምናምን ነበር የሚሉኝ ያን ነገር ሞከርኩት ምክንያቱም መጀመሪያ ላይ ተሰርቻለሁ አግብቼው ተለየሁት ምንም ነገር ሳላውቅ ይሄን ደግሞ የመጀመሪያውንም ፍቅር ሳይዝሽ ነው ያገባሽው የሁለተኛውንስ የሁለተኛውም እንደዛው ፍቅር ሳይዝሽ አሁን ሰው ሊያምን አይችልም ውሸቷን ነው የሚለው እኔ ግላ በአለማት ጌታ ስም ምናለው
ሁለታቸውም ጋር ፍቅር የለኝም ሳገባቸውም ስፈታቸው ኦኬ ግን አብሬ ኑር ያለ ኦኬ እሺ እንቀጥል እንግዲህ ያው ብዙ ጊዜ ኖረሻል ከሁለተኛው ተቀርበን 3 አመት ነው 3 አመት ኖረሻል በዚህ በ3 አመት ቆይታ ውስጥ ያለውን ውጣ ውረድ ምናልባት ብትነግሪኝ ምክንያቱም ሳታፈቅሪው ሳትወጂው ማግባት አለብሽ ስለተባልሽ ብቻ ሰተት ብለሽ ገባሽ አላየሽው ምን አላልሽው በስልክ ብቻ በርቀት የተፈጸመ ትዳር ነው ከዛ በኋላ ምናልባት መገናኛ ቀናችሁ ደረሰ ተገናኛችሁ አብራችሁ ስንኖርስ ያው እንዳልኩህ በአካል ተገናኘን እኔን አላህ አለም ምን እንዲጠበቀኝ ምን እንዲሆን አባውላውቅም እኔ የጠበቁበት መንገድ እና ሆነው እንደዛ ሆነ ልምሁን ቀጣል መኖር ጀመር ልክ ሰው ሆኖና ያ በስልክ እያወራኝ የነበረው ሰው እየሆነ የቀጠለው ሳምንት ነው ኦኬ ሳምንት ብቻ ናት እሺ ከዛ በኋላ መቀር ጀመረ ዋናው የተፈጥሮ ጸባው መውጣት ጀመረ መውጣት ማለት ይሄ በአማን ቀን ለሴት ሊክብር አለው አላልኩም በስልክ ያ ነገር ላይ እኔ ጋር በተገናኘን በሳምንቱ ተቀየረ ኦኬ ኖርማሊ ፍጥረቱ ወጣ ተወከለኛው ማንነቱ ያኔ አበቃ በትንሽ ነገር ምሳሌ ቡና እየቀዳሁ ከሆነ ለአጋጣሚ ወይ ቡናውን ያየሁ ነው መቀዳው የሆነ ነገር ተራስ ይችላል የዛን ሰዓት ግዴታ ነው እሱም ብቻ ያየሁ መሆን አለብኝ ሁሉ ነገር ቡና ስቀጂም እሱ ማየት አለብኝ ሰው መጥቶ ያ ሰው የጋሳወራ ግዴታ እሱም ብቻ ማየት አለብኝ ያ ሰውዬ እንዴት አየሽው ብሎ ጥፍ ይከተላል ማለት ነው ይመታል እሱ ያን ሰውዬ ብቻ እንዲስተካከል ስላየሁት ጥፍ ያለው ያ ነገር እየመጣ ከዛስ በኋላ ጭንቀት ብቻ ነው ሆኖ በጭንቀት ማለቴ እሱ ምናልባት በጣም ስለሚወድሽ ስለሚቀና ይሆናል አንቺ ለምን ሌላ ሰው ታያለሽ እንግዲህ እኔ ግርግዳ ያየው አራም ሰው ሲመጣ አሁን አንተና እኔ ፊት ለፊት ነው ያየው አይደል ማወራ ልክ እንደዛ ኦኬ ደሞ አጠገብሽ ይያለ እንደዚህ ሰው መጥቶ ወይ ጓደኞቹ መጥቶ ወይ ቤተሰቦቹ ምንም ሳይሆን እንኳን ሰው ለምን ውሻ አይሆንም ያው ሻው ኪል እንዲዙር ካየው ታበቃለ ለምን እኔን ብቻ ቀጥታ ያየሽኝ ያውሪ ነው እኔን ብቻ ልሆን ሰውጣ ስገባ ማሬ በይ ፍቅሬ በይ ነው እኔ ደግሞ ያ ነገር ስለማልወደው ሳልወደው ሳላፈቅረው ስለሆነ ይገባው የለም ለምን ታምን ችግር አለው አንቺ አሁን ይሄን ነገር እኮ የማምጣት የሴትነት ባህሪ ነው ፍቅርሽን መግለጽ ምክንያቱም ፍቅር በትዳር ውስጥ ይመጣል ብለሽ እስካመንሽ ድረስ ፍቅርን ደግሞ ከሱ ብቻ መጠበቅ ያለብሽ ማንቺም ማሪ ፍቅሬ ውዴ ማለት አለብሽ መከሪያለሁ ማስመሰሉን አልቻልኩበት ከዛ በኋላስ ምንድነው እየተፈጠረ ያለው ነገር ያው ከዛ በኋላ ያው እሱ ልጅ ፈልጋለሁ ብሎ ነበር የመጀመሪያ ልጃችን ተወለደ ሴት ልጅ ወለዳችሁ ወዳው በዚህ ሁኔታ ውስጥ እየተመታሽ በዛ ውስጥ ያለው ኦኬ እንደዛ ጸባዩን ስታይ ጸባዩ ሲቀየርብሽ ምናልባት እንግዲህ ከዚህ ሰው እየጋላ አልቀጥል ይችላል ብለሽ አላሰብሽም ነበር አቺ ያለው ሁሉንም ማውቀል እና አብረው እንደማልሆን አቃለሁ ኦኬ እዛ ጋር ግን የወልድ መቆጣጠሪያ መብራትም አልችልም እንዴት አለ ዱላው አለ ስለዚህ አንቺ ትዳር ሳይሆን እገታ ውስጥ ነው የገባሽው ማለት ይቻላል በጥቅል እስር ቤት ነው ትዳሩ እሱንም ምለዋለሁ እኔ እኮ እስር ቤት ነው ያለሁት እንጂ ትዳር አይደለም ምለዋለሁ ምክንያቱም ሁሉም ነገር በሱ ቁጥጥር ውስጥ ነው በሱ እንትን ውስጥ ነው እሺ በነገራችን ላይ ሴቷ ልጅ የተረገዘችበት ሰዓት ላይ የተከራየ ነው እኔው ነበርኩኝ አሁን የሚቤቱን ኪራይ አሁንም ሁለተኛ የፈረሽው አንቺ ነሽ መፈረሽ አይደለም ያ እሱ የመጣው ከኃይል ነው ታወቀው እኔ ደግሞ ከሪያት ነበር የመጣሁት የተገናኘው እዚህ መካ ነው የተገናኘነው እሺ ያኔ በሰዓቱ የተገናኘንበት ቤት ጓደኛ ነበረች ያመቻቸችልን ለተወሰኑ ወራቶች ኦኬ እዛ ጋር 2 ወር የተቀመጥኩት እዛ ተከራየንበት ቤትና 2 ወር ስቀመጥ 700 ሪያል ከፍዬ ነበር የወጣሁት እሺ ያም አይደለም አሁን ብሩ ጋር ማለት ሂሳቤ እኔ ማነሳለህ ነገር ስላለ ነው ገብቶኛል ማለት አሁን ይሄን ነገር አንቺ እንትን ምትዩ ወጪዎችም አንቺ ላይ ናቸው እኔ ጋር ናቸው እሺ በሰዓቱ ምን ነበር እሱ በጣም እንዲያወርድ ያረጋኝ ወንጅነቱን እንዲያጣ ያረጋኝ ነገር እኔ ለራሴ ምን ነበር ያ ነው የተከራየናቸው ሰዎች ባልና ሚስት ናቸው የሰው ስም እኔ አላነሳም እዚህ ጋር ኦኬ እና ሚስቲቱ ስራ ነበር በሰዓቱ ወንድዮ ብቻ ነበር ቤት ያለው በጣም አለው አንዲ ክላስ ተፈርሾ እዛ ጋር ነበር የገባነው ተስማምተው እኛ በገባን ልክ በወራችን ሚስቲቱ መጣይ ባለቤቱ ኦኬ ስትመጣ ተክላስ ነበር ቀጥታ ያወጡን ኦኬ እነሱ 700 ሪያል ከፍያለሁ እያልኩ ነው ኦኬ ግን ተክላስ ወጣ
እሺ አወጡንና ምን ጋር ነበር የተኛነው ሲብ ታውቃለህ ወደም መስጊያለው ክላሱ እነሱ ዘጋተኙ ትንሽ እየሲብ አለች እዚህ ጋር የኩሽና ሙከየፍ ይመጣል ወደ ሲቡ ጋርና በጠነያ ምናምን ደራርበው እዛ ጋር ነበር ምንተኛው ያኔ ነበር ነው ወንድነቱን ውርድ ያርገ ይጣልኩት ኦኬ ቢያንስ በቃ እንትን ከሆነ ሚስቱ ኮንኩኝ ቤት ሊይዝልኝ ይገባል እንደ ወንድ የራሱን ጉርፋ ይዞ ሊያስቀምጠኝ ይገባል ብለሽ አስበሻል በዛ ያ በጣም ምናልባት የህይወቱ ጠውረዱ ላይ እንደሆነ እንደገናም ደግሞ ምናልባት ስራ ፈቶ ተቀምጦ ምንም ሊሆን ይችላል ብለሽ አላሰብሽም ያ ለምን ያ ሰውዬ ታህል ድረስ የመጣው እኮ ሊያገባ ነው እንደምንቀመጥም ያውቃል ቢያንስ ሀጅ እስከሚደርስ ወጥቶ ልንቀመጥ ነው አውርታንበታል ያ ነገር አለ ግን ይሆናል ተደግፎ ነው የሚኖረው ልክ ስር እንደሌለው ዛፍ ተገድፎ ነው የሚኖረው ያ ነገሩን በጣም ነበር መጣላው ግን አይረዳም በሰዓቱ ሚስተብዩቱ አንድ ጊዜ ደውላ ስራ ባለችበት ሰዓት ላይ በጣም አሁን ድረስ ይከፋኛል አልጋ ላይ እንዴተኙ ነበር ያራችን በስልክ ደውላ ከዛን ቀን ጀምሮ ለሱ ወረጃ አመለካከት ነው ያለኝ እሺ ከዛስ ቀጥሎ ከዛ በዛው ሲብ ላይ ተኝተን የዝመስጊያውን ከፍታው ትመጣለች ከነቄቱ ተነሳ ገብታ ሲብ ላይ ተኝተሃል ብር ከፍለሃል ከራሱ ተይዟል ጭር ምንም ማኔ ግንኙነት ያያረን ከፍታ ትገባለች በቃ እሺ የሆነ ቀምና ምን ነገር ለማንሳት ከፈለገች በዛ መንገድ ነው የምትገባው ያ ነገር አይረዳም ነገርኩት መከርኩትም አይሰማኝም ግን ምንም ችግር የለበትም እንደዚህ አላቅም ይናደዳል በሳጫል በነገራችን ላይ ግን እኮ አንቺ እንደዚህ ለምሳሌ እናንተ በዛ ሁኔታ ላይ ሆናችሁ ሰው ሲገባ እሱ ምናልባት ወንድ ሊሆን ይችላል አንቺ ሴት እንደመሆንሽ የሚሰማሽ ፊሊንግ አለና አዎ በጣም ምንድነው የሚልሽ እኔ ምን እሱን ምለው ነገር ቢኖር ሌላ ክላስ ተከራይተን እንውጣ እኔ ራሴ ብር ዝፈሷል አንተ ለምን ተከራይተን ሌላ ቤት አንይዝም ለሳምንት የሚሆን ዘና ምንልበት ቦታ ላይ ስትለው አይፈሃምም እዛው ግትር ካላ ግትር ነው ኦኬ እሺ ከዛስ ይሄ መጀመሪያው ታሪክ ነው ያለ ቀጠለ ያ ነገር አበቃ ከሀጂ ከሰራን በኋላ እሱ ወደ ስራው ሄደ እኔ ወደ ስራዬ ተመለስኩኝ ልጅቱም ያው እዛው በዚሁ ጊዜ በአዲስ ተረግዛለች እሺ ከዛ ቦታ ወጣ ሌላ ቤት ሄድን ሙሉ ቤት ተያዛችሁ ያሁንም ክላ ድርንትን ነው ድራብ አዎ ያኔ ሰፊ ነው ክላሱ ሴቶች ጋር ምናምን እንደዛ እሺ እዛ ጋር ገባን ያው እዛ ጋር ወለድኳት ተወለደች በ5 ወራ ወደ ኢትዮጵያ ተላከች ኦኬ በነገራችን ላይ በዚህ መሐከል ላይ ይመታ ነበር መቆም እስከሚያቀተኝ ማለት ነው አለሁበት ቦታ ላይ ብቻ ሶላም መስገድ ያቀተኝ እንት ቤት መድ ያቀተኝ ይዘው ነበር ምሻና ማለት መንቀሳቀስ ስለሚያቀተኝ በምክንያት እንዴት ብቻ እኔ አላቅም እኔ ይሄን አሮዲም የሚለውን ቃል በተጋግምበት ነበር እንለያይ እኛ አሮዲም በቃ ፍቅር ምንም ነገር የለኝም እስካሁን ድረስ መከርኩት ምናምን ሰለው እዛው አለሁበት ነበር አመር የሚያረገኝ በምንድን ነው የሚመታሽ በስልክ ነው ስልክ አለ ያላ ስልኩ ዲሹ የስልኩ ጥቁሩ የስልክ ገመድ አዎ እሱ አለ ተፈለገ የሶስት ይጎነጉነዋል ኦኬ በዛም በሶስት ጉንጉን ማለት ነው ጭራውን ፈቀርጉ እንዴት በጭራው ነበር ሰዎች የሉም ይቆልፋል እንጂ አሉ ምንም አይሉም ቢጮሃሉ ምን ይላል የፈለገ ነገር ብትለው አትጮህም እጮሃለሁ በጣም አንድ ጊዜ ስቴቨዲበኝ ጮኬ ማለት ነው ልጁ ምን አለው እንዴት ዝመዝገን ሲከፍት ተቆልፏል አልቻለም መግባት ከጨረሰ በኋላ ሲወጣ ምን አላፈናፍነህ ብትመታጭዎች ብንኮባከሃሉ ይሄን ያክል ነበር የራሱ ዘው ጓደኛው ማለት ነው በጣም ከባድ ነው ልጅ ስታረግሽ ምንድነው የነበረው የሱ ስሜት አረግስኩ እሱ ቦታ የለም ብቻ ፈልጋለሁ ምናምን ብሎኛል እስቲ ነበር ብሎኝ ነበር ከዛ ቢያንስ አርግዛለችና ብሎ የሆነ እዝነት የለም አርግዛሽ የሚደበድብሽ ነበር በጣም እሺ ልጅቱ በ5 ወሯ ላይ ወደ ሀገር ተላከች መጀመሪያ ሳትላክ በፊት መጀመሪያ መጥቶ ነበር እሷን ለማላክ ያው መጣ እንደ 15 ቀን አብረን ነበር ልጅቱ ከተላከች በኋላ 15 ቀን ቆይቶ እኔም ወደ ስራ አሁንም ድጋሜ እሱ ወደ ስራ ሄዶ የት ነው ኃይል የ7 ሰዓት የ8 ሰዓት መንገድ ነው ታውቃለህ የሚሻወር ራሱ 800 900 ሪያል ነው እዛ ጋር ከሄደ በኋላ በሁለተኛው ወሩ ድጋሜ ልንጣ
የሚል ሐሳብ ደግሞ አነሳ እኔ ልጅ ልጅቱ ትላንትና ነው ቢያንስ ደግሞ ቤት መስራት አለብን አይደለ አንተም ተወሰነ ስራ እኔም ለስራ ተቀምጫለሁኝ እኔ እዚያ ጋር ቤት ብዙ ወይ 6-7 ወር ተቀምጫለሁ ስለዚህ ትንሽ ሞክርና ከዛ በኋላ እንገናኛለን ስራው ለዚህ ነገር ሊስማማ ፈቃደኛ አይደለም እንደምንም ብሎ 3 ወር ሞላው ከ3 ወር ቆይታ በኋላ ከነስቶ የት መጣ ጅዳ እያለ በሰዓቱ ኮሮናው መጥቶ ነበር የኮሮና ጊዜ ነበር ካስታወስኩ ማለት ነው የዛን ሰዓት ቀጥታ አዙ መካ መጣ ከጅዳ እኔ መወረር ነበረብኝ መጣሁ ዋናው ታሪኩ አሁን ዘጋ ነው ይሄ ሁለተኛው ልጅ ተወለደ ተረገዘ ማለት ነው ተረገዘ አዎ ሲረገዝ እኔም አልፈልግም እሱም አይፈልግም የዛን ሰዓትኛ ሰርተን ቤት መስራት ነበር አላማችንና ልጅ ሲረገዝ ምን ነበር ያለው እሱ ይወረዲ አስወርጁ አለኝ እኔ ደግሞ አላስወርጅም አልኩት ኦኬ እንዴት እንደዚህ ሊቻለ በቃ ልጁ ይወረዲና ቤት እንስራ እሺ እንደዛ ነበር እኔ ደግሞ ልጁም አይወርዲም አንድ ጊዜ አላፈጥሮታል ልጁም አይወርዲም እኔም ቤቱም ይሰራል አልኩት ኦኬ ያ በዛ መሃል ነበር ትልቁ ችግር የመጣው ምን ተፈጠረ ከዛ በኋላ ያው የተለያዩ መድኃኒቶችን መግዛት ጀመረ ብዙ ነገር ሆነ ማለት ምን አይነት መድኃኒቶችን መጀመሪያ ላይ ሲያስጨንቀኝ በብትር እሺ አልኩት ፈቃደኛ ሆኜ ነበር ኦኬ በጣም ምን አመጣለሁ ወዲዛ እሺ ጀወና ሆነ ሚሻር ላይ ተዲባቆ ምናምን ነገር የሚሸጠው መድኃኒቱ መጣ ወዲ አንድ ሽር ያለው እንደዛ ነው የተገዛው ከመጣ በኋላ 7 ፍሬ ነውና 7 ፍሬ ተገዛ አይሰራም ተብለን ነበር ኦኬ እና ያንን ከይና አመጣው ዋኩት በሚሆንበት መንገድ ሆነ 7 አዎ 7ቱ ግን ባፌ ዋኩትን ተፍቻለሁ ሽንት ቤት ያው በራሱ ጥሪቃ ያስገባው አለ እሺ ዘጋ ያሆነ ቢያየው የለም ሙከየፍ አጠፋ ኮካ መጣ ተራዩ ያወርዳል ብሎ የሚፈልጋቸው ነገሮች አመጣ አለጣኝ በግዴታ ማለት ነው መናገር አልችልም እዚህ ጋር ስልክ አለ መግረፊያ ማለት አለው እሺም ቢማት አልችልም ያ ነገር ሆነ አልሰራም የለም ከክኒኑ ቀጥሎ ምን ነበር ጁላ ነበር ኦኬ በስልኩ እሱን ሞከረ እንዳልሰራ አረጋገጠ አዎ አንቺ የሚወሰደውን ወስደሽ ሽንት ቤት ሄደሽ የተፋሽው እንዲወለድ ፈልገሽ ማስወረድ ስላልፈለግሽ ነው አዎ አልፈልግም ምክንያቱም አንቺ ሲፈጠር አላህ ዝም ብሎ አመጣው ያን ልጅ የራሱ የሆነ ነገር አለው አበቃ እኔ በራሴ ተቀብየዋለሁ ኦኬ ያ ከኒኑ ለማሳመን አልሞከርሽም በጣም እሺ በጣም ሞክሬ ነበር አልሰማኝም ቀጣይ ላይ ጁላ መጣ ስልኩ ተውሲለው አለ አይደለ የዲሹ ጥቁሩን እሱን ቆርጦ ፋርሽ የዲሽ ገመድ ማለት የዲሽ ገመዱ በሱ ከሚገባ በላይ ነበር ይደበደበኝ አቅደን እስከምስት ሆነ አሁንማ የለም እንዴት ነበር እንዴት ነው የደበደበሽ ለምን በድብደባ ምን ይሆናል ብሎ አሰበ እንዲወርድ ይፈልጎ መሰለኝ በድብደባ ይወርዳል ደም ስለሆነ ቢያንስ 2 ወር አልሞላውም በሰዓቱ ኦኬ በጣም ደበደበኝ አልተሳካም እንዴት ነበር እሱን ስሜት እስቲ ንገሪኝ መቆም እስከሚያቅት ድረስ ተነስተህ ሽንት ቤት መግባት አትችልም እዛው ላይ ያለሁበት ነው ያልኩህ ነው እኔ ሽንት ምንሻ ነው ተሳነስጭ እንዲሶላ መስከት ያልችል በጣም ሰውነት ይቆስል ነው የሚለው ደም ነበረው ሰውነትሽ ደምን ሳይሆን የሆነ እንደ እጅ ነገር አለ እሱ የመቁሰሉ እንድዝመራመት ማማችልም ይሄን ብቻ አይደለም ይሄን ዱላውን ሲጨርስ አስተኝቶ ተንበረከከ ተተንበረከከ በኋላ እዚህ ጋር ብቻ ማሸት ጀመረ በእጁ ልጁ ይሄ ያለበት ቦታ ላይ እንዲወርድ ማለት ነው ታከኒኑ ቀጥሎ ዱላ ከዱላው ቀጥሎ ማሸት ቤቱ ተቆልፏል ማንንም አይገባም ማሸት ጀመረ ያም አልተሳካለትም ከማሸቱም ቀጣይ ላይ ማለት ነው አራተኛ ደረጃ ጩቤ ነበር የመጣው ጩቤ ምን ለማድረግ በጩቤው ለወጋኝ ማለት ነው እሺ ያው አራተኛ ደረጃ ላይ ይሄን ሁሉ አልፈዋለሁ ይያለው ክኒኑ አለ ይሄ ዲሹ አለ ተወስለው ቢያንስ በሱ አንድ ሰዓት ይሆናል መገረፋ አቅለን እስከምስት እሺ ሶስተኛ ደረጃ ተንበርክኮ አሸብ ይያለው ሆዴን አይደለ ከዛ ቀጥሎ ይሄም ሶስቱን ሳይሰራለ ሲቀር አራተኛ ጩቤ ነበረው መኖሩን አላቀም
እቺ እንደዚህ ፍርጋ የምትለው ግን ረጅም ናት ትልቅ ናት እሷን ነበር ያመጣው ጣል ሲያደርገው ጂንስ ሱሪ ነበር ያለበስኩት እንዴት ሙታለት ነው የሆነው ወደቀ ከላይ ተላይ ሱሪው እዚህ ጋር ነው ጣል ያደረገው ሳንጃው እና ሰውነትሽን ቀደደው ልብሱን ብቻ ነው ብድግ አድርጎ የጣለው ከዛ በኋላ ጭቢውን ሳይ ተንበርክኬ ነበር ማለምን የጀመርኩት ልክ እንደ አምላኬ ማለት ነው እኔ ሰው ልጅ ተንበርክኬ ለምን ያላቀም ካላውጭ ግን ያን ቀን እሺ ነበር ያልኩት እሺ እስማማለሁ በሚለው ለማንኩት ግን የሆነ የህልም ቅብጅር ታውቃለህ ቅብጅር ነው እንጂ እኔ አላምንም ራሱ ግን ለምነዋለሁ ማለምን አስታውሳለሁ ጭቢውን ሳይ ማለምን እንጂ ከዛ ውጭ እኔ አላቀም በህልሜ ይሁን በእኔ ይሁን መቀበጫጅሮን አላቀም የሳንጃው ሰዓት ማለት ነው ያኔ እንደዚህ ይዞታል ጨርሰሻለሁ ነበር የሚለኝ ካልወረደ ልጁ ከዛስ ያው ከዛ በኋላ ታለምንኩት ምንም ማልኩት ያው አላቀም ምን እንጃ ምን ተፈጠረ በዛን ታይም እንደዛ ለመንሽው ጩቤና ወጣብሽ አዎ ቀጥሎ ምን ተፈጠረ ጩቤው ከወጣ በኋላ ሱሪን ቅዱሳ በያለሁ ጂንስ ሱሪውን ወርቋል ሙሉ ለሙሉ ተሰንጥሯል የለም ጣል ሲያረጋው አላቀም ሰውነትሽን አላገኘኝም በሰዓቱ አጣጣሉ ግን በጣም እንትን የሚል ነበር የሚያሰቃጥጥ ሲጠራው ሱሪው ብቻ ነው ሙሉ ሙታይታ የወደቀውና እንዴት ሀሪቅ ነው የቆምኩት ኦኬ ከዛ እኔ እሱን ተንበርክኬ መለመኔን ነው ማስተዋውሰው አላቀም ከዛ በኋላ ምን ተፈጠረሽ እንደዛ ለመንሽው ምን አለ ተወሽ የተወሰነ ብቻ አስፈራርቶኝ ምን ብሎኝ ወጣ ከቤት ከዛ በኋላ ያለው እኔ ያው እንደምንም በየሱንም ማሞኛኝቼ ሸዋውጀ ምንም ብዬም በነጋታው በሶስተኛው ቀን አካባቢ ሩሄን ይዤ ወደ ስራ ነው የሄድኩት ግን አሞኛል ብያለሁ ይሄ መራመድ ያልችልም ቆስሏል ሁሉም ኦኬ ያው ወደ ስራ ሄድኩኝ ስራ ቦታም ከገባሁ በኋላ ምናሱ አለ እንዲያለ ነው ስራ ቦታ ገብቼ ልጁ 9 ወር ይዛው ነበር የሞላው ስራ ቦታ ላይ ኦኬ አሁን አዲስ እንደሄድሽ የስንት ወር ልጅ ሆኖ ነው ይሄ የሁለት ወር በሁለት ወር ልጅ ሆኖ ነው ይሄ እንዲወርድ ሲያሰቃይሽ የነበረው ከዛ በሁለት ወር ሄድሽ ስራ ቦታ ላይ ቁስለኛ ሆነሽ ነው ሄድሽ እንዴት ነው ስራ ቦታ አረቦችስ ምንድነው የሚገርም ሰሪባቸው በፊት ምሰሪባቸው ነበሩ አይደለም በዛም ጓደኛ የተካችኝ ቤቱ ተሾጋናት ይሄን ያህል ልብ ብሎ አይመለከተውም አረቦቹ ኦኬ አዎ በተወሰነ መንገድ ሰውነቴንም እያሸበው ሙቋን በፊክስት ምናምን እያረኩኝ ለሳምንት 15 ቀን ተቀሪበን ዲና ዝም ብዬ ሰራ የተወሰነ እንቀሳቀሳለሁ ተወሽሽ እንደዚህ ቁስሉ ምናምን አይደለም እዛው ባለሁበት ነው ምጸዳዳው ያልሽው ነገር ያ አቆመልኝ ያቆመልሽ ኦኬ ከዛ ያው ቢያንስ 15 ቀን እንደዛ አካባቢ ነበር አረብ ቤትም ትንያመኝ ከዛ በኋላ ኖርማል ላይ እሺ ከዛ በኋላ ሲያለው ያው ያለ ቀን ይደርሳል 9 ወር እዛው አረብ ቤት ነበር መጥየም በዛ ማከል አልተገናኛችሁም አልተገናኛችሁም በስልክ ነው ምን ይልሻል ግማሹ ዛቻ ነው ግማሹ እንትን ነው ግን እኔ ዛን ሰዓት ጩቤ መስዝብኝ አልቆም ይችን እንዲተወይ ብቻ የህልም ቅብጅሮ እንጂ ሰላም ነው ምን ነበር ያልኩት አንድ ዲብር አልፈልግም ራስ ያሳድገዋለሁና ለቃቃይ ነበር ያልኩት እየለመንኩኝ ያችን ነገር ሴፍ አርጓታል ኦኬ ያችን ነገር እስተሞሊ ድረስ ይነግረኝ ነበር አንድ ዲብር አልፈልግም ብለሻል ልጅውን አንቺ ነሽ ላፍትና የምትወስጂው ነበር ኦኬ የዛን ሰዓት ደሞ እርግስቶ ነሽ በቃ ይልቃቃይ ነበር ምለው እኔ በሰላም ይልቃቃኝ ችግር የለም ነው ምለው አልፈልግም ችግር የለውም እሺ ከዛ ያለ 9 ወር አረብ ቤት መጣ እዛው ዲን ፈሰሰኝ የት አረቦች ቤት እሺ በዛ ደነገኩ ሰውነት የተንቀጠቀጠ መህር ነበር ያቃተኝ ድጋሚ ያው አረቦቹ እንዲያውብኝ በምንም ጠራርጌ ዲሙን ወደ ምሽዋር ነበር የደወልኩት እርጉዝ መሆንሽን ያውቃሉ አያውቁ አያስታውቁም ነበር ሆድሽ ደብቄ ነበር የሚይዘው ያኔ ቢጃማ ምናምን ስለምለብስ አያስታውቁም ሰፋፊ ልብስ እሺ ከዛ እዛው ደሙ ሲፈሰኝ በጣም ነው የደነገጥኩት ኢንሻአላህ ደውዬ ወደ ቤት መጣሁ ጧት ፈጅር 2 ሰዓት የጀመረኝ አዛን ከማለቱ በፊት ኢንሻአላህ አክበርት ወለድኩ ኦኬ ወንድ ቀውሎ ብቻሽን ነበርሽ ወይስ ሰው አልነበረ ቤት ሰው አለ ያኔ በዚህ መሐከል ላይ ምን ነበር ለቤቱ ብር እያላኩኝ የወር ደሞዝ የለኝም በጃይ 5 ናት ያለችኝ የወር ቁራጭ ለየትኛው ነው ምልክው ለቤቱ በጋራ ለምትሰሩት ስለዚህ አንቺ በየጊዜው የምትሰሪውን ብር እሱ ተቀብሎሽ ይልካል ይልካል እሱ ምን ባንድ ምሽዋር አድርገን እንልከዋለን እንሐውል ሰው እሺ ከዛ በቦርሳ ያለችው 5 ናት እሷው ላይ 1 ሺህ ሪያል አለችኝ
እሱ አይረዳም ብያለሁ እዚህ ጋር ኦኬ መጣሁ ወለድኩ ከወለድኩ በኋላ ያችን ብር ምሻዋር ሰጠሁትና ወተት ምናምን ፓምፕሬስ ገዝቶልኝ መጣ አዋላጅቱ የዛን ሰዓት የመጣችው አዋላጇ 3 ውስጥ ያለኝ እኔ 0 ሆንኩ ዝላይ ማለት ነው ኦኬ አንዲ ብር የለም በቦርሳው እንት ብትከፍቱት ብሩ ነው የለም ከዛ በኋላ 3 ቀን ነበር ያለ ምንም ነገር ራቢራበይ ማለት ነው ለምንድን ነው 3 ቀን የራበሽ ቤተሰብ የለም አሉ እና ለምን እነሱ አይሰጡሽም አያውቁም ይሄን ነገር እነሱ የሚሉት ባሉ አለ ይረዳታል ብር አላት ነው ከስራ አዲስ ነው የመጣሁት ኦኬ እኔ ጋር ደግሞ ውስጤን ማቀው አንደኛው አዛጋሽ 5 ነበር ያችን ግማሿን ለወተትና ለሐፋ ዳርቂያት ዋናው ደግሞ 3ቱን እሷ አዋራጅ ተወስደዋል ብቻ እንዲ ስራ ላይ ተረፈች ብያለሁ ኦኬ ያችን መሳው ላይ በሰዓቱ አልመጣኝ እሺ እንደው እንትን ልበልና አንቺ በዛን ሰዓት እንደዛ ሲርብሽ ጎረቤቶችሽን እንደው ርቦኛል ብለሽ ለመናገር ለምን ከበደሽ እኔ እሉት አለብኝ ዝምታ በጣም ነው ማበዛው ያ ነገር ነበር የሚያቀለ ከዛስ እንዴት ሆነ ከዛ እንዲስ ላይ ጎረቤት ነበረችና እሷ የእንጀራ አጥቅሳ ይዛልኝ መጣይ ያችን ሁለት ቀበለዋት እየቆጠብኩ ማለት ነው ለምን ነው ተነስተሽ ማሰሪውና ምግብ ማትበዩ ይሉኛል አይ ሽሽራቸዋለሁኝ አራስ እኮ ይርባል ተነስተሽ ስሪ ይላሉ እኔ ጧት አንዲ ሰሞሌ በራና ከዛ ውሎ እንተኛለሁ ላለመስራት በዛጋገ ብቻ ማለት ነው ሲየለማ ማታ አነሳለሁኝ ማታ ስነሳም ያችን ሰሞሌ የተወለደው ልጅስ ምንድነው የሚበላው ያን ጦታ አይጠባም አታጠቢም ጦትም የተወሰነ ሞክረዋለሁ ግን አብዛኛው ጊዜ ወተቱን ነው የምሰጠው ልቤንም ሰውር ያደርገኛል እዛው ላይ ከሰጠሁት እሱ እሺ ያ እንዴ ያለ በአንዲ ብር ሰሞሌ የሁለት ብር ፉል ገዛና 2 ቀን 3 ቀን ወልባታለሁ ማለት ነው እንደዛች ያለ በዛው ከዛስ ልጁስ እንዴት ነው ምን ላይ ደረሰ ያው ልጁ በኔ ልጅ እንደዚህ ያልኩኝ ወጣሁ እየራበኝ በከታውን ቀን እየራበኝ እየተራብክ ማለት ነው እናሱ እንደወለድሽ አልመጣም የለም አልመጣም የት ነበር በሰዓት ኃይለ ነበር ኦኬ በዛ መሃል ላይ የቤት ኪራይ ተጠየቅኩ 300 ሪያል ማለት ነው ደወልኩለትና የቤት ኪራይ እንደዚህ እየጠየቁን ነው እና ለምንልኝ ስራ ገብቼ እስከመከፈል ድረስ ለምናቸው አልኩት እሺ አለኝና እሺ ካለ በኋላ እነሱ ማልጠየቀም 500 ሪያል አከለኝ ስልክ የለኝም ነበር ሰው ስልክ ነበር ያስኩት በሰባብር ከሻፋን ይዛን ሰዓት ከሻፍ ሰባብር ስልክ ሸት ሄዳ እኔ አላቅም ብቻ ተበላሽቶ አላቅም እኔ ስልክ የለኝም በሰዓቱ ትልቁ ስልክ የለም ምን ሆነብሽ ተሰብሮ ይሁን እጀራ ስልክ የለም የሰው ስልክ ነው ያስኩት እና በሰባብር ከሻፍ ገዛል ሰጥቶ አስገዝቶ ሰጠኝ 300 ብር ቤት ኪራይ እኔ ተረፈች ከዛ 500 ብር ላይ እንደሱ ሰባብር ምናምን ብትሆን ነው እና ያቺ ብር ኋላ ላይ ለካ እዲያ ሆኖ ነው የመጣየው እኔ ስጦታ ነበር የመሰለኝ አልሙም በ3ኛው ወር የሥራ መጣልኝ ትልቅ ቤት ነው ያ4 ሰዓት መንገድ ይሆን 5 ሰዓት መንገድ ሂጄ ልጅን ይዤ ስራ ገባውና በወርካ 15 ቀን ሰራው ዛጋ እንዴት በሱ የ3 ወር ልጅ እንዴት ነው ወደ ስራ ይዘሽ ይሄድሽው ምራራ የለኝም ራበኝ እሺ ስራው ሲመጣልኝ በጣም ነው ደስ ያለኝ እሺ 3 ወሩን ቤት ነው ያሳለፍሽ አዎ 3 ወሩ እንዴት አለፈ ምንድነው እንደምታዩ ብር የለኝም ብለሻል ምንድነው የምትመገቢው እንዴት ነው የምትኖሪው ለልጁ የሚሰጡት ብር አለ 50 መቶ እያሉ የሚሰጡት ከዛች ላይ እኔ በራ ነበር ለሱም ለኔም ያረኩ ኦኬ ግን አብዛኛውን ጊዜ ራብ ነው እሺ ከመለስ በላይ ራብ አለ በተለይ ስትወልድ እስቲ ያለውን ስሜት እስቲ ሌሎችም አሁን በእንደዚህ አይነት ሁኔታ የወለዱ ብዙ እህቶች አሉ አንድ ብር እጃቸው ለሳይኖር ልጅ ወልደው የተሰቃዩ ብዙ እህቶች አሉና እስቲ እንዴት ነበር እንደው ያንን ታይም አስተዋውሽው አሁን ላይ እኔ አለቅስ ነበር ማለቅስ ብቻ ነው ተኝቻለሁ አልጋው ላይ ልጅና ያውና እንደዛ አይቸው እሱን እንዲያረብብኝ ብቻ ነበር ሐሳቤ እሱን ያውና ማለቅስ ብቻ ነው ወይ ደግሞ የሰውዬ የመጣው ለፈተና ነው ያም ነገር አለ ግን ራቡን እንጃ እንዴት እንደምለው ውጭ ወጥቼ የሰው ፊት ማየት ብቻ ነበር የሚያስጠላኝና አንዳንድ ጊዜ ድግስ ምናምን ይኖራል ቤት ተዝክራስ ዘክራስ ወጥቼ ለመመገብ የውስጥ ራቢያን ያውቁብኝ ይመስለኛል ርጓት እኮ ነው የምባለው ያሉኝ ይመስረኝ ምሽማቀቅበት ደረጃ ድረስ ነበር ድግስ ይደግሱ ምናምን ነገር ወይ ልጅ ወልዱ ሐቂያ ሲያረጉ እነዚህ ጥሮት ዛሬ ያላልከው ሰው ቤት ያረጉ እዛ ጋር ስበራ በጣም ምሽማቀቃሉ ፈራሉ አቁም እኮ መራቡን ግን ረብኝ እንዲበላው አርገው የሚያስቡት ይመስለኛል እሺ ስራ ቦታ ሄድሽ
ስራ ቦታ እንዴት ነው ልጅሽን ትልቅ ቤት ነው እንደነገርሽ እንዴት ነው የምትሰሪው ቤቱ ትልቅ ነው በጣም ግቢው ትልቅ ነው ውስጡ ከመልክ በላይና ልጁን እንደዛ አስተኝቸው ሌላ ቦታ ላይ ሄጄ ስሰራ ሙከይፉን ባልተ ተመጣጣቀ ታረጋለች ከሁሉም በላይ የሚሰማኝ ያ ነው መጥቼ ብድግስ አረጋው ይሄ ጀርባው ንጥብጣብ ነገር አለው ሙቀቱ ገለበት ተሳረገው የ3 ወር ህፃን ነው ይያለው አይደለም ኋላው ላብ ሙቀት ተነገራቸውም እንደዚህ ልጅ ይዘሽ እንደምትሄጂ ተነግራቸዋል እና እቺ ልጅ ይዛ የመጣችው ልትሰራ ነው ወይስ ልጅ ልታሳድግ ነው የመጣችው ይላሉ ዘካቢ ያሉት ሲመጡ ሲያወኝ እኔ ሰራለሁ ወገቤ አዲስ ነው በጣም ነው የሚንቀጣቀጠው ወገቤ ራቡ ያለ እዛ ጋር ስራ ነው ያረብ ደግሞ ያገኘው ነገር እንደዚህ የምትበላ አይደለም የሆነ በደውናቸው ይቆጣጠሩሃል ምግብ ሰርተው ነው የሚሰጡ እኛ ሀበሻ በተፈጥሮ ሰው ሰርቶ ደግሞ ብዙ አይመችም አልፈልግም ነበር ያን ነገር ኦኬ እንደዛ ያለ 3 ወር ሞላኝ ወር ከ15 ቀን ኦኬ ከዛ የ1700 ሪያል ተሰጠው 1700 ሪያል ሲሰጥ ይሄ ሰው የመጀመሪያ 500 ልኮል አልኩም ዲጋሚ 500 ብር ልኮልኝ ነበር ኦኬ እዛው ያለሁኝ ልክ ደወለልኝና ብሩን ስቀበል ሌላ ስራ ግንቸ ሰውጣ ተዛ ቤት ብርሽን ሰጥቶሽ አላይ ደውሎ ስልክ መኪና ላይ አስተውሳው የሚሻወር ላይ ነበርኩና አሁን አልኩት በይታኝተ ስበ የነበረው ከፋይ አለኝ ኦኬ ያቺ 500 የተላከችው ገብቷል እዲያናት ኦኬ እኔ አላቅም ባልሽ ለልጁ መስሎኝ ነው አዎ እሺ የቱን ዲያስለው እንዴት ተቀምጠሽ ስበ የነበረው ልጁን ለማስወረድ ደግሞ የገዛው ክኒን አለ በስም የነበር ያ ስለዚህ ለመድኃኒት ያወጣውንም አዎ ጨምሮ ከፋይ አለኝ ኦኬ እዛ ጋር የክኒኑን ተውኩትና እቺን 500 ብር ያላከልኝን ከፈልኩኝ እዛው መኪና ላይ ኦኬ ቀጥታ ወደ ስራ ነበር መዲው ስራ ገባሁ እሺ እዛ ስራ ጋር ስገባ ደግሞ ያው ዲና ሰው ወይናቸው ያው ግን ለ2 አመት ምናምን ሰርጨበታለሁ ልጅ ይዤ ቢሆንም ሽንኩርት ትከላከላለህ ዘይት ትከላከላለህ ማጂ ትከላከላለህ እንዴት ነበር 2 አመት ልጅሽን ይዘሽ ሰራሽው እዛ ሁለተኛው ቤት ላይ ያለውን ስራ ሰዎቹ ያው ዲና ናቸው ለልጅ ይመቻል ብዬ ነው የማስበው እኔ ግን በጣም ነው ተጎዳሁት እሺ ምግብ የለም ራሴ ነኝ የምገዛው ሻምስት ይከፍሉሃል ከሻምስቷ ላይ ወራት አደረሰም ለሶተት ፓምፕሬስ ከፍለለት ደግሞ ልጅ ከፍ ይላል ሲመጣ የወተት ቁጥሩም ከፍ ይላል ዋጋውም ከፍ ይላል በዛው ልክ ነበር እሺ ከዛ ሻምስቷ ታንድ ወር ወደ አንድ ወር ለመሸጋገር አታደርሰኝ እሺ ግን አሁን ልጅሽን ለመላክ ምናምን አላሰብሽም ሂደቱ ሲበዛብሽ ለምሳሌ ማራስበው መጀመሪያ ልጅ ወልጅና ይሄን አሽከክሚያታለሁ ሁለተኛው ላይ ታይታሰብ ነው የመጣው ለመላክ በጣም ነበር የምፈራው ኦኬ እና በዛ ሁኔታ 2 አመት ሞላኝ እዛ ቤት አንድ ቤት ማለት ነው ልጁ እንዴት አድርገሽ ነው እሺ ስራ ሰሰሪስ በጣም ገራም ነው እሱ አይረብሸኝም ስልክ ሰጣውና እንዲቀመጥ አረጋዋለሁ አንዳንዴ ጊዜ ግን ያው ስልኩ ጥሩ ባይሆንም ለኔ ለስራው እንትን እንዲልኝ በሚል ስለዚህ አሁን ይሄ ስልክ ለልጅ መስጠትሽ ራሱ ትልቅ ተጽዕኖ ነው አዎ ጥፋት ነው አይኑን አበላሽቶብኛል ያጋጣሚ እንትኑስ መናገርስ ምንስ ይሄ አይችልም ምን የሚያወጣው ቃል አልነበረም የለም ሀዲያ እና ሲርበው ብቻ ራበኝ የምትለው አረበኛ ብቻ ነበር የሚናገረው የአረበኛ ይናገር ነበር ምን ይላል ያው ሲርበው ይመጣና ሀዲያ ሀሚ እቺን ብቻ ነው የሚለኝ እንደዛ ነው ስልክ ሰጠውና የሥራ ጋር ነው ኦኬ በሆነ ታይም ላይ እየነገርሽ መጨረሻ ላይ ከፓምፐርስም ከወተትም አልደርስ እያለሽ ልጁን ደረቅ ሳሙኒ እንደምትሰጪው ከዚህ በፊት በስልክ አውርተን ነበር እሱን እስቲ ንገሪኝ ያ ሻምስቱ ሲመጣ ቶሎ ብዬ ነው ማከፋፍለው ነገር ያለው አይደለም እኔም ገና ነገር ያስፈልገኛል ሴት ነኝ ያ ነገር ባንዲ ተስተባቃ ቢብሯ ለዛኛው ወር ላይ ሲያቃቅተኝ እኔ ሩዝ ምገዛው ለልጁ ዲንችም ሆነ ምንም ምገዛው እኔ ስለሆንኩኝ እዛ ጋር ደግሞ ሽንኩርት እንዲያልነካም ተከላከልኩ ዘይትም ማትነካም ምንም ማትነካም ይሄ ሁሉ ወጪ በኔ ብቻ ሆነ ሻምስት ናት የምትሰጠው ወር ማድረስ ሲያቅተኝ ደረቅ ሰሞላ ያመጡትን አገኛለሁ ብድግ አረግና ሀሚ ጆአን ምናምን ሲለኝ መጥቶ የ2 አመት ልጅ ነው ቢያንስ ሰበው ያን ደረቅ ሰሞላ እንካብላውና ሰጠዋለሁ ብድግ አርጎ እሱ ይበራታል ያችን ደረቅ ሰሞላ ማለት ነው ቀጥ ብሎ አይኝም ልክ እንደ ትልቅ ሰው አጎንብሶ ይበራዋል አልቀሳለሁ እሱ እንደዛ ቢሆን ያልቀሳለሁ ከዛስ ምንም አባቱ በወይም ባለቤትሽ ሊያግዝሽ አልቻለም የለም ምንም ነገር የለም በሰዓቱ እየደወለ ዛቻ ስዲብ የስዲብ ናት ነበር የሚተረተረው
ለምን ፍታይ ስለምለው ብቻ ኦኬ ከዛ ከ2 አመት ከሰራሽ በኋላስ ምን ተፈጠረ ከዛ በኋላ ያው አላህ የሆነ ነገር እንትን ስባብ ነገር ይልክልሃል እና የሆነ ጓደኛዬ እኔ መሰራበት ኢማራ ቤተሰብ ገባይ እዛ መገናኘት ጀመር እቺ ደግሞ እኔ ባለሁበት ቦታ ላይ ቆማ አልፋለች እኔ አላቅም ልጅሽ ምሰሪው እንዴት ነው ነገሩ ሁሉ ባለቤትሽ ስለያሻለው ምናምን ስትለኝ ሁሉ ነገር ነገርኳት እንደዚህ ቁጭ ብላ ከዛ ላኪው አለችኝ እንዴት ብዬ ልከዋለሁ የሚቀበል ሰው የለም አልኳት ላኪ ለነሱ ቤተሰብ ላኪ አይሉም በርግ በመሰረቱ ግን አንቺ ላኪው ዝም ብለሽ ብር የለኝም አልኳት እኔ ሰጥሻለሁ ወጡን ሸፍናለሁ ነበር ያለችው ዛን ሰዓት ኦኬ ያኔ እንጃ እህቶኝ እናቴ ልጅ እንደሷ ወዲያት ማሁን ድረስ ያኔ በሷ ጥንካሬ ተዛቤት ወጥቼ ለልከው ወደ ጃዛ ቦታ መጣሁኝ ያው ፕሮሰስ ተጀመረ ጅዳ ላይ ጅዳ ደግሞ እንደተወሰነ ይከፍታ የተወሰነ ይዘጋ እያለ እሷም ቃሏን አክብራ ያለችውን ብር ሰጠችኝ ላኩት ወደ 15000 ሪያል በላይ ይሆናል የወጣው ወጭ ተላከ እሺ ይሄ ተላከው የዛሬ አመት ነው ማለት ነው የዛሬ አመት አዎ እሺ ያው እሱን ላኩት ለቤተሰብ ለእናቴ ላኩት ከዛ በኋላ ወስራ ሂጅ እዲያ ነበር መከፍለው ልጅሽ ተላከ ኢትዮጵያ ደረሰ ቤተሰቦችስ ምን አሉ የቤተሰብ ተዳሩ በፊትም አልፈለጉትም ድሮም አልተመቻቸውም ሰውየው በስልክ ሰው ምናምን እንደሚነግራቸው ከሆነ ያው እንደማይሆን ነበር እናቴም ወንድሜም የሚሉኝ እነሱ ያሉት ሆኖ ደርሶ ያው ልጅ ተሸክመና ያሳደገኝ ነው አሁን ራሱ በዝብ ባለው ልጅ እንኳን ታዲያ አመቱ የለም አይልክም ያቺኛው ልጅ 6 አመቷን ይዛለኝ ኦኬ እኔ በ3 ወር ቢያንስ እንደዚህ ልካለሁ በር ማለት ነው ወጫቸው የሚያስፈልጋቸው ነገር እሱ እስካሁን ድረስ የለም እሺ እንደዛ ያለ እዚህ ደረጃ ላይ ደረሽ አዎ ትዳራችሁስ እንደቀጠለ ነው ትዳሩ ልጁ ያለ 2 አመት ሰራበት ቤት ሆኜ ፍታይ ስራውን ቢሲራኝ ኒካውን በሸሪዓ ፍርድ ቤት ነበር እንዲወርድ ያስተራኩት ኦኬ ኢትዮጵያ አዎ አዲስ አበባ በዛ መሐከል ላይ የገዛ ወርቅ ነበር ቃል ኪዳኑ ያ ሳይቀረው ወስዶ ብርም ሁሉ ነገር ወስዶ ነበር ኒካ ያወረደው ኒካ ሲያወርድ ብር የጠየቀሽ ብር አለ ካሳ አዎ ምን ያህል ከፈልሽ የዛኔ 2005 ነው 2000 ኦኬ የሰጠሁት እሺ ለኔ ብዙ ከባድ ነበር ይሄን ብር ማግኘት በጣም እዳም ነበረብሽ አዎ ከዛስ ለዛ ብሎ ያው ሰጠሁት ብሩን እነዚህ እንኳን ኒካው ሸሪዓ ቤት እነሱ ኒካውን ሲያወርዱ ገንዘቡ እንዲገባ ያታዘዝኩት በረሲቲ ነበር እንጂ በአካል እንዲያልሰጠው ነበር ተሁኔታው አንፃር እነሱ ሲደግፉኝ ነበሩት ኦኬ ያው ብሩ በረሲቲ ተላከለት አበቃ ከዛ ወዲህ አልহামዱሊላህ ተቋጨ አዎ ሰላም ያገኘ የኖርኩ ነው በዚህ ምን ያህል ጊዜ ሆነሽ አሁን ከሱ ጋር ከተለያየሽ ደስ 2 አመት ይሆናል ነው ልጁን ከመላክሽ በፊት ነው በፊት ነው አዎ ያመት 2 ወር ያለ ነው እሱ ልጁ ይተላየ እና አሁን እንደው ልጆቹንስ በስልክም በምንም ይጠይቃል በምን እናቴ ጋር አሁን ደውለህ ብትጠይቃት ለምስክርነት የለም ወላ በስልክ ወላ በገንዘብ የለም ኦኬ ስለዚህ አሁን አንቺ ከሱ ከወጣሽ በኋላ ልጅሽን ከላክሽ በኋላ የነበሩብሽን እዳዎች እየከፈልሽ ነው እኔ እዳው ብቻ አመት ፈጀ አሁን ምሳሌ ከዚች ወር በፊት ያለችው ነው አሁን ያለሁበት ኖር ነው ለራሴ ያረኩት ማለት ይችላል እስካሁን ድረስ እየከፈልኩ ነበር ኦኬ እንግዲህ አሁን አንቺ ካነሳሻቸው ሐሳቦች ትልቁ ነገር አንዳንድ ጊዜ ሴት ልጅ በራሷ የምትሄድበት መንገድ አለ ቀደም አንድ ነገር ብለሽኝ ነበር ወይ ልጅነት ወይ ጅልነት ይሄ ነገር በተለይ ደግሞ ራሳቸውን ያልቻሉ ወይም ደግሞ ማስተዳደር አይችሉም ተብለው ይታሰቡ ወንዶች ገና ካገባቡ እንትን ምትዩ ነገር አለና ላንቺ ብዙ መስዋዕትነት አስከፍሎሻል አዎ ዋጋ ነው የራሴ ዋጋን ሰጥቶኛል ወልደሽ ተርበሻል ልጅሽን አስርበሻል ብዙ ነገር በዙሪያሽ ላይ ስቃዮችን አይተሻል እንደገናም ደግሞ ይተናገርሽው ቃል እሱን ለመጠየቅም ደግሞ አስሮሻል ካንተ አንድ ብር አልፈልግም ልጅ ብቻ ይወለድ የሚለው አይዋ ስለዚህ እሱ ይሄን ያህል ሲሆን እንደው
ስትጋቡ ቤተሰብ ምንም ተጠይቆ ነው መቼ የምትጋቡት እንደው በሽምግልና እንኳን ጉዳዩ ለማያዝ አልሞከርሽም እንደው እንዲህ ነው እንዲህ ያረጋይ ነው ብለሽ ለቤተሰቦቹ ሳይሆን እዚህ ሳውዲ አረቢያ ላይ የሚያውቁ ያውቃሉ ለተለያዩ ኡስታዞች ያልኳቸው ሰዎች ነገር ያለው እሱ ለሚያውቃቸው እነሱ የሚሉት ነገር ምንድነው ጥፊ ይሄ ምክንያት አይሆንም መጥፋት ነው ወዴት ነው የምትጠፊው ምሳሌ መካናኝን ያለ ወደ ሪያድ ሂጂ ለምን ጥፊው ተሰወሪው እኔ ሲመታሽ ነው ይሄ ልጅ ከወለድሽ በኋላ ከልጅ ተወለድኩ በኋላ ኒካ ይወረጅልኝ በሚል ነበር መጠይቃቸውና ሲያማከሩት እንደማይፈታ ነው የሚነግራቸው እነሱ ከዛ ሰውየው እንደዚህ ነውና ችግር አለበት አንቺ ጥፊ ይሉኛል እኔ መጥፋቱ ፍላጎት አይደለም በቃ የሱን ኒካ ተገራግየን የሰላሙን የመኖር ብቻ አንፈልግም ኦኬ እና እንደዛ ነበር የሚሉት አንዳንዶች ደግሞ ሌላ ስም ይሰጡሃል ፍቅር ስለማሰጠው ነው አያዙን ሰራቻራችበት ነው ምናምን ይያሉ ታውጭ መስማው ወሬ አለ እኔ ግን ያለሁበትና ያሳለፍኩበት ደግሞ አሁን ያወራው ነው እጅሽን ያያየው ነበር ምናልባት ካሜራ ላይ ይታያልና ይሄም በሱ ምክንያት የደረሰብሽ አደጋ እንደሆነ ነው ቀደም የገለጽሽልኝ ነው ይሄ እዚህ ጋር ሆነ የሚታየው እኩል አይደለም በነገራችን ላይ እዚህ ላይም ነበር ጠፍቶ ነው እንጂ እሺ ይሄንን በንክሻ ነበር እንደዚህ በስልክ ሲደበድበኝ ስልኩን ግጥም አድርጌ ሲይዝበት እዚህ ጋር ሲይዘኝ ይሄ ፈንጅቶ ነበር ራሱ ለጠባሳ ነበር የሆነብኝ ጠፍቶ ነው እንጂ ይሄ ደግሞ የውሃ ሙቅ ችግር ማለት ነው ሙቅ ውሃ ምን ኩሽና ገብተን የሆነ ወንዶች ምናምን አሉ በዙሪያችንና እንደዚህ እየሰራን ያለ እኔ ለገንፎ ይሆን የጠራኩት ውሃ ብቻ አላቅም መጣና ወንዶቹ ልንገባ ነው ወደ ኩሽናው አሉት እሱን መጣና ተክላስ ገብቶ ተሸፈነ ብያለሁ አይደለም ኒቃቡን እንደዚህ ያንቺ መሸፈናና ላጣርጎ ሲገረጥራው እኔ ለካ ብረድስቱን ይዟል መሰለኝ ዛን ሰዓት እንደዚህ ሙቅ ነው ያኦራይት ላይ ነው የፈሰሰው ሰውነትሽን አግኝቶታል ወይስ ይሄ ብቻ ነው ይሄንን በዋናነት እዚህ ጋር ነው ይሄ ተድሮም ነበር ጨመረበት እና ሌላ ላይ ብዙም አልተጎዳም ወደ ግሬ አካባቢ ነው ማለት እሱ አሁን አንቺ ውስጥ ነው ሌሎች ወንዶች እንዲያዩሽ መግለጡም ከእንትን አንፃር ነው በንዴት ነው ወይስ እኔ የሚያበሳጨው ነገር ስለማላውቅም እንጂ በሁሉም ቦታ ላይ ብስጭት ነው የሚጨምረው በቃ ይሄ ነው መሳዲብ መማራስ ብቻ እኔ ችግር ምንድነው እኔ ቻልወዲህም የምትለው ቃል አለ አይደለ እሷን እንዲለው በጭራሽ አይፈልግም አንቺ ደግሞ ይሄንን ካወቅሽ ስቃዩን መርጠሻል ማለት ነው አልወደም ስትዩ ይመታሻል ባልደጋግምበትም ያን እንደማረዳው ያውቃል አንተና እኔ እንደዚህ ቁጭ ካልን በኋላ ያውን እኔ አንተን ያየውን ማወራው ሰው መጥቶ አወራለሁ ብያለሁ እነሱን ያየው እነሱን የምታያቸው እኔ እንደነሱ ነሽ ለምን አታየኝም ግርግዳው አወራ ነው የመጣሁት እና ግርግዳውን በእጁ አነውገው ነበር ኦኬ ስለዚህ አሁን በህይወትሽ ያሳለፍሻቸው ውጣውራዶች ላይ ብዙ ነገር ተምረሻል አሁን ባለሁበት ላይ በደንብ በሚገባ ስለዚህ አሁን የወደፊት ያሁን እስከ ዛሬ ያሳለፍሻቸው 13 አመታት ከዛ ውስጥ አብዛኛው እንግዲህ 10 አመታት በትዳር ዙሪያ ላይ ያለፉ ውጣውራድ የበዛባቸው በርካታ ችግሮች ያይሽባቸው ናቸው ከዚህ በመነሳት ያገኘሽውን ትምህርት እንዲሁም ደግሞ ሌሎች እህቶችም እንዲማሩ እንግዲህ ፍለፊት ወደ ካሜራ ዞረሽ ለነሱ ጋር አውሪስቲ እኔ ማለት በመጀመሪያ ደረጃ ሲያወሩ በቃ የሆነ ራሱን የቻለው እንዲ መሆን አለበት ይሄ ነው ራሱን የቻለው እሺ አንደኛ ራሱን የቻለው እንዲ መሆን አለበት ታቅሙ በላይ መጠየቅ ራሱ ክልክል እኮ ነው ግን በአቅሙ ራሱን ችሎ የሚያስተዳድራቸው ወንድ መምረጥ ሁለተኛ ደረጃ ምንድነው መከታ የሆነ ማለት ነው አይ ራሱን የቻለ በቃ ስለህ የሆነ አላ አይደለ ወንድ ልጅ እኮ በገንዘብ ብቻ ባይሆንም ያስተሳሰብ ጥገኝነት መሆን ራሱ ትልቅ ችግር ነው ይሄ ሆነ ማለት ያስተሳሰብ ችግር አለበት ራሱ የገንዘብ ብቻ አይደለም ስለዚህ ራሱን የቻለ ወንድ ቢመርጡ በቃ ይሄ ነው ሁለተኛ ለሰው ልጅ ክብር ያለው ሰው የሚያከብር በተለይ ለሴት ልጅ ክብር ያለው ቢሆን እነሱ በቻሉት አቅም ደግሞ ቤተሰብ በደንብ ስለሰውየው ቢያውቁ እንደው አጠቃላይ ነው እንደው ላንሳና ያንቺ ድክመት እዚህ ላይ የለም ለምሳሌ ይሄን ያህል አንደኛ ቸኩለሽ መግባትሽ ሁለተኛ ነገር ደግሞ እያንዳንዱን ነገር ይሄርሽባቸው መንገዶች የነዛ ነገሮች ዋጋ አስከፈሉሽም ያስከፍሉኛል የምልህ ነገር ምንድነው እኔ ቤተሰብ ጋር ደውዬ እሱን ችግር አላወራ ዝም ነው ያ ዝምታዬ አሁን አለሁበት ላይ እንዲሆን አድርጎኛል ስለዚህ አሁን ላይ
ያው ከዛ ህይወት ተምሬ የህይወት ምዕራፍ ገና ሀብዬ ጀምሬያለሁ እያልሽን ነው? አዎ ቢዝኒላህ። ኦኬ በስተመጨረሻም ታስተላልፊው መልእክት አለ? ማስተላልፈው መልእክት የለኝም ግን አሁን ያልኩትን ነው ደግሞ ማግባት ካለባቸው ራሱን የቻለው እንዲያግቡ ሰላም ምንድነው ነው በዛ አጋጣሚ ወደ ሌላ ነገር እንዲያዞሩት እንጂ እኔ አላውቅም እንዴት ብዬ እንደምገልጠው ችጋራም ወንድን ያንድ ተማግባት ራሱን የቻለ የሶስት ምህት ይሻላል። እኔ በራሴ ነው እነሱን አይደለም በቃ ይሄ ነው እኔ ለራሴ ዲዛብኝ ነው ማለት ይሄ ሲባል ወደ ሌላ ነገር እንጂ እንዲያስተጉት አላስፈልግም። እሺ ያው ሐሳብሽን ተረድተናል። ያለፍሽበት መንገድ ብዙ ጣውረዶች ብዙዎችን ያስተምራል ብለን ተስፋ እናደርጋለን። ክቡራን ተመልካቾቻችን አድማጮቻችን በዚህ ጉዳይ ላይ ሐሳብ አስተያየቶቻችሁን በኢንቦክስ ወይም ደግሞ ማነው በኮሜንት ሳጥን ላይ ሐሳባችሁን አስፍሩልን። እንዲሁም ደግሞ በተለያዩ ኬዞች ላይ ያላችሁ በቢሮ ስልካችን በ09626262 ላይ በመደወል ወይም ደግሞ ቴሌግራም ላይ መልእክቶችን ማስቀመጥ ትችላላችሁ። በተለይ በስደቱ ዓለም ያሉ ታሪኮች እጅግ በተመሳሳይ በጣም በርካታ ሴቶች ጉዳት የሚደርስባቸው ናቸው። ሆኖም ግን ወንዱም ጉዳት አይደርስበትም ማለት አይደለም። አብዛኛው ወንድ የደረሰባቸውን ብዙ ስቃዮችና መከራዎችን አፍኖ ስለሚያልፋቸው ነው። እኛም ለዛሬ ያቀረብንላችሁን ፕሮግራም እዚሁ ላይ እንቋጫለን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ